አንዳንድ ሰዎች አሁን ሱቅ ለምን ከፈትሽ ግብር የሚሰበሰብበት ንግድ ፍቃድ አውጡ የሚሉበት ሰዓት ነው። ለምን ከመስከረም በኋላ አልከፈትሽም እያሉ ነበረ። ብቻ ሁሉም የአላህ ፈቃድ ነው የሚሆነው። አሁን እኔ ይችን ሱቅ ይዤ ንግድ ፍቃድ ያውጭ ቢሉኝ የት ነው የምገባው? ሳስበው እኮ ላይ ላዚም ይጨንቀኛል። እንደው በዚህ ባይመጡ እንደው ምን ይሉኝ ይሆን? ያው አሁን ከገበያ አንጻር ትንሽ ያሳስበኛል። እንግዲህ ቅመሞች አሰባስባችሁም ቢሆን ንግድ ፈቃዴን ታስወጡልኛላችሁ ብዬ አስባለሁኝ። አጨክኑብኝም አይደለ? እንደዚህ እያደረጋችሁም ቢሆን ማለት ነው። አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች አድማጭ ተመልካቾቼ እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበል። ሰላም ለሀገራችን ይሁን እያልኩ ዛሬም እንደተለመደው ቪዲዮን ይዤላችሁ መጥቻለሁ። ስትጀምሩት ላይክ ማድረጋችሁን አትርሱ። አበረታቱኝ፣ አግዙኝ እላችኋለሁኝ። ሀባይቦቼ እንግዲህ የዛሬው ቪዲዮ ከቭሎግ ወጣ ብዬ የቅመሞቼ የጠየቁ ጥያቄ አለ። እኔም የምፈልገው ነገር ነው። አረብ ሀገርም ሆነው ማወቅ የሚፈልጉት ቅመሞች በተደጋጋሚ የተጠየቅኩት ጥያቄ አለ። እሱን ለመመለስ ነው። በደንብ እስከ መጨረሻው ድረስ አዳምጡኝ። ዛሬ እንግዲህ ምግብ አልሰራሁላችሁም፣ ልብስ ሳጥብ ነው የዋልኩት። ከዛ በኋላ እንግዲህ የድረስ የሆነ ነገር ሰርተን በልተናል ማለት ነው። ብሎግ እንዳጠብቁ ልላችሁ ፈልጌ ነው። እና ሀባይቦቼ ቅመሞች የጠየቁ ጥያቄ ስለ ንግድ ፈቃድ ነው ማለት ነው። ስለ ፈቃድ እንዴት ነው የሚወጣው፣ ስንት ብር ይፈጃል፣ ምን ያስፈልጋል ምናምን ነገር ብለው ጠይቀውኛል ማለት ነው። እንግዲህ ያው እኔ ስለ ንግድ ፍቃድ ያን ያህል ብዙ መረጃ የለኝም፣ ብዙም አውቀውም ነገር የለም። ግን አንዳንድ ነገር ስሰማ እንደ ሱቁ ማለት እንደ ሰውየው የገንዘብ ብዛት ምናምን የከፈተው ነገር አለ አይደለ? እንደዛ ይወሰናል። አሁን የድርጅቶች ወይ የሆነ ካምፓኒ ወይም ትልቅ ማርኬት የቦታ ሁኔታ አሁን መናኸሪያ ፒያሳ ላይ እንደዚህ ያለው ነገር ብቻ ልዩነት አለው ተብያለሁኝ ማለት ነው። እና ሀባይቦቼ እኔ ገና ሱቅ እንደከፈትኩ ራሱ ማለት ነው በጣም ብዙ ሰው ሲያስፈራራኝ ነበረ። አሁን ለምን ከፈትሽ? አሁን ግብር የሚሰበሰብበት ሰዓት፣ አሁን የሆነ ነገር የሚደረግበት ሰዓት ስለሆነ ከመስከረም በኋላ ለምን አልከፈትሽም? አሁን ሱቅ መክፈት አያስፈልግም ነበረ፣ ንግድ ፍቃድ ቶሎ አውጪ ይሉሻል እያሉ ብዙ እህቶች ብለውኝ ነበረ። ግን ያ ማለት ገና አሁን እንደከፈትን ወዳውኑ ንግድ ፍቃድ አውጡ ይሉናል ማለት አይደለም። የተወሰነ ገቢያችንን የማይተው ሱቃችንን የማይተው ምን ያህል ነው ቢዝነስ ተጀመረበት ምናምን እንደዚህ ጠይቀው ነው። እና እስካሁን ድረስ ይቅርታ ስልክ እየገባ ነው በመሃል በዚህኛው ስልክ እና እንትን አላለም ማለት ነው። እስካሁን ወደ እኔ አልመጡም። እና ያው ንግድ ፍቃድ ሲወጣ የካፒታላችሁ መጠን ይወስነዋል። ዝም ብለው አሁን እቺ ትንሽ በጋ ላይ የተከፈተችው እንደኔ ወይም ትልቅ እዛ መናኸሪያ ላይ አደባባይ ቦታ ላይ ያለው ሱቅና ትልቅ በቃ ድርጅት ያለው ንግድ ፍቃድ አንድ አይደለም ማለት ነው። ሁሉም ይለያያል። ብቻ ያው ወደፊት መቼ እንደሚመጡ አላቅም፣ መቼ አውጭ እንደሚሉኝም እንደሚያስገድዱኝም አላቅም። ያው አብዛኛው ሰው ታውቃላችሁ ንግድ ፍቃድ ሲባል ምን ሲባል የሆነ ትንሽ እንትን ስለሚል የግማሹ ይታሸጋል፣ ግማሹ ጥሩ ገቢ ያለው ቶሎ ከፍሎ ገበያውን ያጧጡፋል። እኔ ደግሞ አላወቅኩትም ምን ላይ እንደሚሆን፣ ምን ይደረግ ምን ይሁን። እንግዲህ ወደፊት አብረን የምናየው ይሆናል። እኔ እንደማስበው ከሆነ መቼም ለዕለት አሁን ጀምሬ በአሁኑ ግዴታ ንግድ ፈቃድ አውጪ ብለው የተወሰነ ጊዜ ሳልሰራ ያጣድፉኛል ብዬ አላስብም። እንደው እስከ 6 ወር ምናምን ነገር ይጠብቁኛል ብዬ አስባለሁ። ብቻ እንግዲህ ሁሉም ነገር ያላህ ፈቃድ ነው። አላህ ባለበት ሰዓት ፈቃዳችንን አውጥተን ህጋዊ ሆነን ነው የሚባለው እንደ ሰው እንገበያለን ብዬ አስባለሁኝ። ያን ያህል ግብሩ ወይም ይሄ ፈቃድ ማውጫው ብዙ ካልሆነ
ያን ያህል የማያጨናነቅ ከሆነ አወጣለሁኝ። ያዘዙኝ መርሃባ ላለሁ ብዬ አስባለሁኝ። ከአቅሜ በላይ ከሆነ እንግዲህ እኔ አላቅም ምን እንደማረግም። እስካሁን ድረስ ያው እኔን አውጭ ብለው እንትን አላሉኝም። ንግድ ፍቃድ ደግሞ መጀመሪያ ገና እንደከፈታችሁ ራሳችሁ ሂዳችሁ ምናምን የምታወጡት ነገር አይደለም። በቃ በከፈታችሁበት አካባቢ ገበያችሁን አይተው ሁኔታውን ምናምን መርምረው አጥንተው ያለውን ነገር መጥተው ንግድ ፈቃድ ማውጣት አለባችሁ ብለው እንትን ይላሉ ማለት ነው። ትነገራላችሁ። ያው እንደነገርኳችሁ ነገሮችን አመቻችታችሁ የሚሆነውን ነገር ነው የምትወስኑት ማለት ነው። ገበያችሁ ሀሪፍ ከሆነ ጥሩ ነገር ከሆነ ማውጣቱ ጥሩ ነው። ህጋዊ መሆኑ ሀሪፍ ነው ማለት ነው። ደግሞ አንዳንድ ሰዎች ስታዋቸው የሆነ ሱቅ ከፍተው በቃ ምንም ሳይሰሩ ቶሎ ብለው የሚዘጋባቸው አሉ ማለት ነው። ያም ከገቢያቸው አንጻር ከቦታው አንጻር ነው ማለት ነው። አሁን ሀሪፍ ቦታ ላይ ፒያሳ ላይ እንደዚህ መናኸሪያ ላይ ጥሩ ቦታ ላይ የሆነ ነገር ያው ጥሩ ገበያ አለው፣ ጥሩ ቢዝነስ አለው። ወረታችሁንም ቶሎ የመመለስና ጥሩ ደረጃ ላይ የመድረስ እንትን ስላለው ለማውጣት ወደ ኋላ የሚል የለም ማለት ነው። እንግዲህ አንዳንድ ቦታ ላይ ነው ለማውጣት በጣም ወደ ኋላ ወደፊት የሚያስብላችሁ ገቢያችሁን ስታውት ምናምን ነገር እንደዛ ነው። ብቻ ኢንሻአላህ ቅመሞችዬ እኔ እስካሁን ድረስ አላወጣሁም። ገና ስትከፍቱ የመጀመሪያ አይደለም ንግድ ፍቃድ የሚወጣው ገቢያችሁ እየታየ ስንት ወር ከሰራችሁ በኋላ። አሁን እኔ ይችን ሱቅ ይዤ ንግድ ፍቃድ ያውጭ ቢሉኝ የት ነው የምገባው? ሳስበው እኮ ላይ ላዝም ይጨንቀኛል። እንደው በዚህ ባይመጡ እንደው ምን ይሉኝ ይሆን? ስንት ይጥሉብኝ ይሆን? በቃ በጣም ነው ብዙ ጊዜ ሀሳብ የምገባው ማለት ነው። ብቻ ኢንሻአላህ ይከብዳል ብዬ አላስብም። እኔ እንጃ አላውቅም። ብቻ ያው ጨንቆኛል ማለት ነው። ለምን መጀመሪያ ላይ ስላስፈራሩኝ ማለት ነው። ለምን አሁን ከፈትሽ ከመስከረም በኋላ ግብር ሰብስበው ከጨረሱ በኋላ ብትከፍች እንኳ የተወሰነ ጊዜ ትሰሪያለሽ የሆነ ነገር ሳይጠይቁሽ ስለተባልኩ ነው ማለት ነው። ብቻ ያው አንዳንድ ሰው ይጨንቀዋል ማለት ነው። የሆነ ነገር ከመጀመሩ በፊት ይሄን ነገር እንደዚህ ይሆናል ወይ ይሄን ነገር እጠየቃለሁ ብሎ ይጨነቃል ማለት ነው። ግን ገብታችሁ ስታዩት ነው ሁሉንም ነገር ማወቅ የምትችሉት ማለት ነው። እና ባለፈውም ያወጣሽ ሰው አለች እና ንግድ ፍቃድ አውጡ ተብላችሁ ተነግሯችሁ ያንን ነገር ይታሸጋል አይደለ? ከታሸገ በኋላ ፕሮሰሱን ከጀመራችሁ የሆነ የሚደርሳችሁ ቴክስት አለ። ቴክስቱ ከደረሳችሁ ወዳው መልሶ ይከፈትላችኋል ማለት ነው። ለምን ፕሮሰስ ላይ እንዳላችሁ ይረዳሉ። እና ባለፈውም እንደዚህ እንትን ያለች ሴት ነበረች። አንድ ቀን ይሁን 2 ቀን ተዘጋባት። ከዛ ፕሮሰስ ወዳው ጀመረች ቶሎ ብላ ወዳው ተከፈተላት ማለት ነው። ከ2 ቀን ከ1 ቀን አይበልጥም ስራ ያቆመችውና ያው ጥሩ ገበያ ስላላትና ሀሪፍ ቦታ ላይ ስለነበረች ነው። እና ኢንሻአላህ እንግዲህ ቅመሞች እንዳትጨናነቁ። መጀመሪያ ላይ ገና ሱቅ እንደጀመር ንግድ ፍቃድ አውጡ ይሉናል። ምንም ነገር ሳንሰራ ብላችሁ አትጨናነቁ። ያው እኔ እስካሁን ድረስ ፕሮሰስ አልጀመርኩም፣ መጥተውም አልጠየቁኝም። ግን እንደው ይመጣሉ ብዬ አስባለሁ። መቼ እንደሚመጡ ባላቅም ማለት ነው። ያው አይቀርልኝም ዝሮ ዝሮ ያው አሁን ከገቢ አንጻር ትንሽ ያሳስበኛል። እንግዲህ ቅመሞች አሰባስባችሁም ቢሆን ንግድ ፈቃዴን ታስወጡልኛላችሁ ብዬ አስባለሁኝ። አጨክኑብኝም አይደለ? እንደዚህ እያረጋችሁም ቢሆን ማለት ነው ሳንቲሙ ቢቀር እና እንደዛ ነው እላችኋለሁ ሀባይቦች። ብቻ ያው አትሰቡ ለማለት ነው። ማለት አንዳንድ ሰው ሀገር ገብቼ ይሄን እሰራለሁ ብሎ ያስብና ከዛ የንግድ ፍቃድ ሀሳብ ሲመጣበት ይጨነቃል ማለት ነው። እና እንደዛ እንዳትጨናነቁ ፈልጌ ነው። አብሽሩ፣ አይዟችሁ፣ ስራችሁን ስሩ። ሀገር መጥታችሁ ትሰራላችሁ። አብሽሩ፣ የሚያሳስብ ነገር የለም። ዋናው ነገር ለሰው ልጅ አፍያ ነው። ያው እንዳገሩ እንደ ሂደቱ ታውታላችሁ ሁሉንም ነገር ማለት ነው። ከጭንቀት ወጣ ብላችሁ ፍሪ ሆናችሁ ሰርታችሁ አገራችሁ በሰላም ግቡ። ቪዲዮ ከተመቻችሁ ላይክ አድርጉት። ይመቻችሁ።